فداك أبي وأمي يا رسول الله فداك. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ወዳችሁና ፈቅዳችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁን እንዲጋፋችሁ አይለኝ። አዲስ የሆናችሁ ላይክ ምንድነው ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ቤተሰቦቼ ላይክ ሼር በማድረግ አበረታቱኝ። ዛሬ ስለ የቲሟ ወጣት አሳዛኝና አስገራሚ ታሪክ ነው የምነግራችሁ። የቲሟ ወጣት ከእናቷ ጋር ነበረ የምትኖረው። አባቷ ሟች ነው። እናቷ ጋር አብራ እየኖረች እያለ የሆነ ሰው ለትዳር ይጠይቃታል። ከዛ በኋላ እሺ ተባለ። መጡ። ሰርጉ ተፈጸመ። ወደ ቤቱ ወሰዳት። ልልአሰፍ በጣም መጥፎ ሰውዬ ነበር። ይሄ ሰውዬ ይደበድባታን፣ ያሰቃያታን። እህቶቹ እና ቤተሰቦቹ እናት አባቱ ጋር ነበር ያስቀምጣት። ከዛ በኋላ እህቶቹ ደግሞ እያቃጠሩ እናትና አባቷ ጋር ማለት ከሱ እናትና አባት ጋርም ያጣሏታን፣ ከባሏ ጋርም ያጣሏታን። ከዛ በኋላ ባሏ እየመጣ እየት ነው የሚያምሽ እያለ የሚያማት ቦታ ሁሉ ይመታታን፣ ይደበድባታን፣ ይሰርባታን። እሷ ለማንም መናገር አትችልም። እንደውም ባር ያደረጓት። በቃ ስራ የምትሰራው እሷ ናት። ቤት የምትጠርገው፣ ልብስ የምታጥበው፣ መጥበህ የምትሰራው፣ ሁሉን ነገር የምታደርገው እሷ ነበረች። ከዛ በኋላ ይሄ ሁሉ ሲከሰትባት ለእናቷ እየመጣች ተነግራት ነበረ። እማዬ ይሄን አደረጉኝ ስትላት እናቷም ምንም አቅም ስላልነበራት ልጄ ሰብሮ አድርጊ አይዞሽ ምናምን እያለች ትመልሳት ነበረ። አልቅሳ ምን ብላ ከእናቷ ተጽናንታ ምናምን ትመልስ ነበረ። እንደዚህ እያለች ለ10 ዓመታት ቀጠለች ማለት ነው። 10 ዓመት ከእሱ ጋር ስትኖር አንድ ቀን እንኳን ወይም ደግሞ ይሄ መልካምነትን አሳይቷት አያውቅም። ሁልጊዜ መደበደብ፣ ሁልጊዜ መጥፎ ነገር መናገር፣ ሁልጊዜ እሷን በቃ ማሰቃየት ነበር የእሱ ስራ። እህቶቹም በቃ ያን ስራ እንደፈለጉ ያሰሯታን ምናምን እንደፈለጉ ነበር የሚያደርጓት ማለት ነው። እናቱ በቃ እሷ የሚመቻት ማንም አልነበረም። ከእናቷ ውጭ ደግሞ ማንም አልነበራትም። ለማንም መናገር አችልም ነበር። እናቷ አቅም ስለሌላት ዝም ነበር የምትለው። ከዛ በኋላ ከእለታት አንድ ቀን እናቷ ታመመች፣ በጣም ደከመች። ከዛ ስደክም እማዬ ለማን ነው ትተሽኝ የምትሄጂው? አሁን አንቺ ከሞትሽ ወደ ማን ነው የምመጣው? ወደ ማን ነው የምጠጋው? እማዬ አንቺ ከሄድሽ እንዴት ነው የምሆነው? ምናምን ብላ እናቷን ስታመከራት ልጅ አይዞሽ፣ የሁሉ መጠጊያ የሁሉ መመኪያ የሆነው አላህ ሱብሃነሁ ወተዓላ አለ። በሚከፋሽና በሚጨንቅሽ ጊዜ ቤት ነይና ሰላትሽን ስግድ ማነው ውዱሽን አድርገሽ ሰላትሽን ሰግደሽ ከዛ በኋላ አላህ ሱብሃነሁ ወተዓላ ጋር አውርተሽ ሂጂ። እኔ ልክ እኔ እንደምታውሉ እሱ ጋር አውሪ ምናምን ብላ ትነግራታለች። ከዛ በኋላ ሻለች። ይሄ ተከሰተ። ከዛ በኋላ እናቲቱ ሞተች። እናቷ ከሞተች በኋላ አንድ 10 ቀን ምናምን ቆየች። በጣም ተጎዳች፣ በጣም ተሰበረች ምናምን። ከዛ እንደዛ ከተከሰተ በኋላ ከ10 ቀን በኋላ እናቷ ቤት እየመጣች እናቷ እንዳለቻት ውዱእ አድርጋ ከዛ በኋላ ሰግዳ ለባሏም ዱዓ ታደርጋለች። ያ ረቢ ባሌን እወደዋለሁኝ፣ እባክህን አንተ ሂዳያ ያስጥልኝ፣ አንተን ቅኑ መንገድ ምራልኝ፣ እባክህን ለኔ መልካም እንደሆነ አድርግልኝ እያለች ዱዓ ታደርግለታለች። ለሱም እንደዚሁም ለቤተሰቡን ጥሩ እንዲያደርግ ምናምን እንደዚህ ዱዓ ታደርጋለች። ወደ አላህ ትመካለች፣ አላህን ትጣራለች። ያ ረቢ አላህ ይዘንልኝ እያለች ዱዓ ታደርጋለች። ከዛ እንደዚህ እያደረገች ለ3 ሳምንት ቀጠለች ማለት ነው። ከዛ እህቶቹ ይሄንን አድርጋ ስትመለስ በጣም ደስተኛ ሆና ነው የምትመለሰው እና እህቶቹ ማቃጠር ጀመሩ። ይቺ ሴት የሆነ ኻይናት መሰል ማለትም ምን እንደምትሰራ እናቅም ወይም ደግሞ ይሄ ካንተ ላይ የሄደችብህ ነው መሰለኝ። ሄዳ የሆነ ተጨንቃ ወይም ደግሞ እያለቀሰች ሄዳ ከዛ በኋላ እየሳቀች ትመጣለች። ስለዚህ ተከታተላት ይሉታል ማለት ነው ባሏን። ከዛ ባሏም የእህቶቹን ወሬ ሰማና እሷን መከታተል ጀመረ ማለት ነው። ሲከታተላት አንድ ቀን ቀጥታ የምትገባው ወደ እናቷ ቤት ነው። ምንድነው የምትሰራው ምናምን አለና በሁለተኛው ቀን ቀድሞ እሷ ከመሄዷ በፊት ቀድሞ ከእናቷ ቤት አጠገብ ሆኖ ይሸሸጋል ማለት ነው። ከዛ በኋላ እሷ ሄደችና ውዱእ አደረገች። መከታተል ጀመረች እሱም። ከዛ ውዱእ አደረገች። ከዛ በኋላ ሰላቷን አንተናለች ማለት መስገድ ጀመረች። ከዛ ከስግደቷ በጣም ቆየችና ከዛ በኋላ ዱዓ ማድረግ ጀመረች። ያ ረቢ አላህዬ ባሌን ሂዳያ ያስጥልኝ፣ አላህዬ አንተ ቀኑ መንገድ ምራው፣ እኔ ወደዋለሁኝ፣ እባክህን አንተ ሂዳያ ያስጥልኝ ምናምን እያለች ዱዓ ስታደርግ ባሏ ይሰማታል ማለት ነው። ከዛ በኋላ በጣም በራሱ ተናደደ። እንዴት እንደዚህ ያደርጋሉ? እሷ አሁን ይሄን እሱ አላመናትም ነበር እህቶቹ እንደዛ ሲሉትና እሷ ለኔ ዱዓ እዚህ ታደርጋለች፣ እኔ ግን እንኳን አይደለም ሌላ ቀርቶ በኔ እንደዚህ ዱዓ ታደርጋለች፣ ለኔ ዱዓ ታደርግልኛለች፣ እኔ እንደዚህ ተወደኛለች፣ እኔ ግን እስከዛሬ ድረስ እንደዛ ሳሰቃያት ኖርኩኝ ምናምን እያለ ወደ በኋላ ማስታወስ ጀመረ። ስንት እንዳሰቃያት እንደደበደባት እሱን ልትናገረው ፈልጋ ያልሰማትን መስማት ጀመረ። ወደ በኋላ ያኔ ዚክሪያቱ ተመለሰበት። ከዛ
ማልቀስ ጀመረ። እያለቀሰ ሄደና ከዛ በኋላ ቆረቆረ ቤቱን ማለት ነው። ሲከታተላት እንደነበር እንዳደነግጥ ብሎ ቆረቆረ። ከዛ ስትከፍትለት እሱ ነው። ከዛ በኋላ እሷም ደንገጣለች እና ምን ነው ምናምን ስትለው የሆነ የሚመታት ምናምን ነው የመሰላት። ከዛ በኋላ ይቅርታ አላትና ሄዶ አቀፋትኝ። ይቅርታ እስከዛሬ ድረስ እንደዚህ ሳደርግልብሽ የነበረውን ነገር ይቅርታ፣ ዱዓ ስታደርጊ ምናምን ሁሉንም ነገር ተከታትዬሻለሁ እና አፉ በይኝ እባክሽን። ካሁን በኋላ አባትም እናትም ወንድምም እህትም ሁሉ ነገር ሆንልሻለሁ። ካሁን በኋላ ማንንም ነገር አልጎዳሽም። ቤተሰቦችም እንደዚህ እንዳደርጉሽ በፍጹም አልፈቅድላቸውም እና እባክሽን ይቅርታ አድርጊልኝ ብሎ አልቅሶ ይቅርታ ጠይቃትኝ። ከዛ በኋላ እሷ በዚህ በተከሰተ በነገታው ህልም አየች። ከዛ በኋላ ያኔ 10 ዓመታት ሙሉ ወደ እናትሽ ስትሄጂ ያኔ እናትሽ ቅዋ አልነበራትም። ነገር ግን በአንድ ወር ባልሞላ ውስጥ ወደ አላህ Subhanahu Wa Ta'ala ድምጽሽ ስታሰሚ አላህ Subhanahu Wa Ta'ala ሰማሽ። አላህ Subhanahu Wa Ta'ala መጃአ ነው። አላህ Subhanahu Wa Ta'ala መመለሻ ነው። ዱዓ ባደረገን ቁጥር አላህ Subhanahu Wa Ta'ala ሰሚዑል ዓሊም ነው። ወደ አላህ አንድ ዱዓ ካደረግን አላህ አዘ ወጀል ሰሚ ነውና ወደው ምላሽን ይሰጠናል። አላህ Subhanahu Wa Ta'ala ወቃለ ረቡኩም ድዑኒ ጌታችሁም አለ ለምኑኛል አስተጅብ ለኩም እመልስላችኋለሁ እቀበላችኋለሁ አለ አላህ Subhanahu Wa Ta'ala። ስለዚህ ወደ አላህ Subhanahu Wa Ta'ala አንድ ሰው ከተመለሰ ወመን የተወከለ አላህ فهو حسبه በአላህ ላይ የሚመካ ሰው እርሱ በቂ ሆኗል። ይቺ ልጅ ወደ አላህ Subhanahu Wa Ta'ala አንድ ጊዜ ሄዳ ቢሆን ኑሮ አላህ Subhanahu Wa Ta'ala ይቀበላት ነበር። አላህ Subhanahu Wa Ta'ala ነገራቶችን ሁሉ ያስተካክልላት ነበር። 10 ዓመት ሙሉ ወደ እናቶች ስትሸሽ አላህ Subhanahu Wa Ta'ala ለምና ቢሆን ኑሮ ማለት ነው። ስለዚህ ወደ አላህ Subhanahu Wa Ta'ala መመለስ ያ ረብ አላህዬ ይቅር በለኝ፣ ያ ረብ አላህዬ ነገራቶችን አስተካክልልኝ፣ ያ ረብ አላህዬ ነገራቶችን አስተካክልልኝ ብላ ዱዓ ብታደርግ ኖር አላህ Subhanahu Wa Ta'ala ምክንያቱም ዱዓ ኢባዳ ነው። አላህ Subhanahu Wa Ta'ala ይቀበላት ነበር። ኢነ ዱዓ ሁወ العبادة ብላ ነው አላህ መልእክተኛ አለይሂ ሰላቱ ሰላም። ዱዓ እርሱ ነው ኢባዳ፣ እርሱ ነው አምልኮ ብሎ አላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። አላህ አዘ ወጀል በሐዲሱል ቁዱስ ላይ ራሱ ያ ኢባዲ ባሮቼ ሆይ አለ ለው አነ አወለኩም ወአኺረኩም የመጀመሪያችሁም የመጨረሻችሁም ወኢንሳኩም ወጅናኩም ጅኖቻችሁም ሰዎቻችሁም ቃሙ ፊ ሰዒድን ዋሂድ በአንድ ሜዳ ላይ ሆነው ያኔ ፈስአሉኒ ቢጠይቁኝ ፈአዕጠይተ ኩለ ዋሂድ መስአለተ ለሁሉም ሰው የጠየቀኝ ሁሉ ነገር ብሰጥ ማነቀሰ ዛሊከ ሚማ ዒንዲ ከኔ ዘንድ ምንም የሚጎልብኝ ነገር የለም ኢላ ከማ የንቁሱ ኸይጡ ኢዛ ዱኺለ አልባህር ያኔ ባህር ውስጥ መርፌ ባህር ውስጥ ገብታ የወጣችውን ያህል ቢሆን እንጂ ብሎ ይናገራል አምላካችን አላህ Subhanahu Wa Ta'ala። እና አላህን ከለመነው አላህ Subhanahu Wa Ta'ala ይሰጠናል። ወደ አላህ ከተመከን ነገራቶች ሁሉ ይስተካከሉልናልና ከዚህች ሴት በጣም ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። ሰብሯ፣ ትዕግስቷ በጣም ደስ ይላል። እንደገና ያን ሁሉ ከደረሰባት በኋላ ለባሏ ዱዓ ማድረጓ፣ እሱን መውደዷ፣ ከእናቷ ጋር ያላት ነገር ምናምን ሁሉ ነገሯ በጣም ደስ የሚል ሴትና አስተማሪ የሆነ ሴት ናት። እንደተማራችሁበት ተስፋ አደርጋለሁ። አላህ ይሐፍዘኩም። ሰላም አለይኩም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ረሱላችን ሰለላሁ ዐለይሂ ወሰለም አባ ሁረይራ አላህ መልካም ስራው እንደለትና ባስተላለፉት ሐዲስ ላይ እንዲህ ይሉናል። ወላሂ በአላህ እምላለሁ ኢኒ ለአስተግፊሩላህ ጌታዬ ምህረት ጠይቀዋለሁ፣ ወአቱቡ ኢለይህ ወደ እርሱም ተውበት በማድረግ እመለሳለሁ። ፊ የውሚ አክሰረ ሚን 70 መራ በቀን ውስጥ ከ70 ጊዜ በላይ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala ያለፈ ወንጀላቸውንና መጪው ወንጀላቸውን ይቅር ብሏቸዋል። ከዛም ጋር ግን በቀን ውስጥ ከ70 ጊዜ በላይ ጌታቸውን ማህርታ ይጠይቃሉ ማለት ነው። ስለዚህ ከኛስ አምላካችንን ማህርታ መጠየቅ የለብንም? በቀን ውስጥ ብዙ ስህተቶችን ልንሰራ እንችላለን። ያለፉ ብዙ ወንጀሎች አሉብን። ለወደፊትም ደግሞ አላህ በሀያት ካቆየን ሰዎችንና ልንሳሳት እንችላለን። ስለዚህ በማንኛውም ጊዜ ወንጀል ከሰራን በኋላ ማህርታ መጠየቅ አለብን። ምክንያቱም እስትግፋር ስናደርግ ወንጀላችንን ስለሚያብስልን ማለት ነው። እና ደግሞ እስትግፋር ለማድረግ በጣም ቀላል ነው። ያኔ ቦታ አይፈልግም ወይም ደግሞ ጊዜ ገደብ የለውም። በማንኛውም ሁኔታ ላይ ሆነን ማድረግ ስለምንችል ማለት ነው። ይህ ደግሞ አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም ኡመት ከዋለላቸው ጸጋዎች አንዱ ነው። ትንሽ ነገር ሰርተን ብዙ አጅር ማግኘት ማለት ነው። ለምሳሌ ቁርአን መቅራት ሊሆን ይችላል፣ ፈገግ ማለት ሊሆን ይችላል፣ እስትግፋር ማድረግ ሊሆን ይችላል። በጣም ቀላል ናቸው፣ ግን ደግሞ ብዙ አጅር ነው የምናገኝባቸው ማለት ነው። እስትግፋር በማድረጋችን ከምንጠቀማቸው ነገራቶች አንዱ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ሲነግሩ ምን ይላሉ? አኽበረ አላሁ ሱብሓነሁ ጌታችን ጥራት ይገባው ተናገረ። አነሁ እርሱ ላ ዩዐዘብ መስተግፈረ ይቅርታን የጠየቀን አካል ላይቀጣ አላህ ተናገረ። ለአነ ልእስትግፋር ምክንያቱም እስትግፋር እኮ የምሑ ዘንበ አለዚ ሁወ ሰበበ ልዐዛብ ሊቀጣበት የነበረውን ምክንያት ስለሚያስወግደው ወይም ደግሞ ወንጀሉ ስለሚያብሰው ማለት ነው። ፈየድፈዕ ልዐዛብ
አዛቡን ይገፋዋል ይላሉ። ማለትም ሰውየው ቅጣት አይኖርበትም። በቃ አላህ ሱብሓነሁ ወተዓላ ወንጀሉን ያብስለታል ኢስቲግፋር በማድረጉ ብቻ ማለት ነው። ስለዚህ የሰራናቸውን ወንጀሎች ኢስቲግፋር በማድረጋችን ብቻ አላህ ሱብሓነሁ ወተዓላ የማይቀጣን ከሆነ ለምን እንዘነጋለን? ሁልጊዜም ቢሆን ኢስቲግፋር በማድረግ ምላሳችንን እናስለምዳት፣ ዚክር እናብዛ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።